ውዳሴ ማርያም ሳምንቱን ሙሉ እንድንጸልየው ተደርጎ በአባቶቻችን የተዘጋጀ መጽሐፍ ነው። የአብነት ተማሪዎች በንባብም በዜማም ከሚማሯቸው ክፍሎች ውስጥ አንዱ ነው። በአብዛኛው ኢትዮጵያውያን ዘንድ በእጅጉን የሚታወቅ የጸሎት መጽሐፍ ነው። ይህንን የጸሎት መጽሐፍ በአጭሩ ዳሰሳ እናደርጋለን። አብራችሁን ቆዩ። ውዳሴ ማርያም ማለት ቃሉ የግዕዝ ሲሆን ትርጓሜውም የማርያም ምስጋና ማለት ነው። የመጽሐፉ ደራሲ ሶርያዊው ቅዱስ ኤፍሬም ሲሆን የጸሎት መጽሐፉ ለሰባቱ ዕለታት እንዲሆን ተደርጎ የተዘጋጀ ነው። ለምስጋና የመጀመሪያ ቀን ከሚባለው ከሰኞ እስከ ሰንበተ ክርስቲያን እሁድ ድረስ በሰባት ክፍሎች የተከፈለ ነው። በእያንዳንዱ ዕለታት ንባብ ውስጥ አንዱን ምንባብ ልክ ሲጨርሱ ቅድስት ሆይ ለምኝልን በማለት ወደ ቀጣዩ ንባብ በመሸጋገር ጸሎቱ ይደርሳል። ይህ የጸሎት መጽሐፍ በውስጡ ቅዱስ ኤፍሬም እመቤታችን ቅድስት ድንግል ማርያምን ያመሰገነበት ምስጋና በስፋት ይገኝበታል። ከምስጋና በተጨማሪ ስለ መሰረታዊ የሚባሉ የክርስትና ትምህርቶችም ይገልጽልናል። እንዲሁም ከብሉይም ከሐዲስም የተለያዩ ምሳሌዎችን እያነሳ ለእመቤታችን በምስጢር አገናኝቶ ይገልጻታል። ለምሳሌ በማክሰኞ ውዳሴ ማርያም ላይ ሙሴ በነድ እሳት ሳትቃጠል ያያት ዕፅ አንቺ ነሽ፣ ዘር ያልተዘራባት እርሻ አንቺ ነሽ እያለ የብሉዩን ከሐዲስ በምስጢር እያገናኘ የደረሰው ድንቅ ድርሰት ነው። ከውዳሴ ማርያም ውስጥ በጣም የምትወዱትን ክፍል በኮመንት ሴክሽን አሳውቁን። ወስብሐት ለእግዚአብሔር።